ከሚፈጸም እርድ ጋር ተያይዞ የቆዳና ሌጦ ምርት አያያዝና ጥበቃ በተመለከተም የገሊላ ከተማ አስተዳደር ቆዳና ሌጦ ነጋዴ አቶ ማለፋ ቸርነት ሐሳባቸውንም ሰጥተዋል። በበዓላትና በገበያ ወቅት በሚከወን እርድ ተገቢውን ጥንቃቄ ባለማድረጉ ቆዳና ሌጦ ከጥቅም ውጪ የሆነ ሀብት እየባከነ መሆኑንም ተናግረዋል። በመሆኑም ህብረተሰቡ በበዓላት ጊዜ እርድ በሚፈጽምበት ወቅትና ከእርድ በኋላ ለቆዳና ሌጦ ጥንቃቄ ማድረግ እንደሚገባም አስገንዝበዋል። ህብረተሰቡ እርድ ሲያከናውን ለቆዳና ሌጦ ተገቢውን ጥንቃቄ በማድረግ በወቅቱ ለገበያ ማቅረብ እንዳለበትም አቶ ማለፋ ቸርነትም ጠቁመዋል። ቆዳው ሲገፈፍ በቢላዋ እንዳይበሳ እንዳይቆሸሽና እንዳይበሰበስ በዋናኝነት ትኩረት ሊደረግበት እንደሚገባ የገሊላ ከተማ አስተዳደር ንግድና ኢንዱስትሪ ዩኒት መሪ አቶ አለሙ ዘውደም ገልጸዋል። አለሙ ዘውደ ይባላልው የገሊላ ከተማ አስተዳደር ንግድና ኢንዱስትሪ ዩኒት ነኝ። የቆዳና ሌጦ በገሊላ ከተማ አስተዳደር እርድ ወቅት ላይ በጥንቃቄ እንዲያርዱና ለዓለም ገበያ ሲቀርብ በቢላ የተበሳሱ በደም የተላወሰ መኖር እንደሌለበት ቆዳና ሌጦ በኢኮኖሚ በስራ ዕድል ፈጠራ ለተለያዩ ባይላዊ አገልግሎቶችና ለሀገራችን የውጭ ምንዛሬ በማስገኘት ያለው ጠቀምታ ከፍተኛ እንደሆነ እየጠቆሙት ሲሆን በእለቱም የፍየል 800 የበግ 2100 እና ደረቅ የላም 700 በጠቅላላ 3600 ለዓለም ገበያ መጫኑን አንስተዋል። ከዚህ በፊት በዚህ 2018 ውስጥ በዓለም ገበያ ለአዲስ አበባ 03 ክፍለ ከተማ እስከ 8774 ቆዳ በቁጥር መጫኑን መስሪያ ቤቱ እንደሚያውቅ ነው። ስለሆነም በቅድመ እርድ በእርድ ወቅትና በድህረ እርድ የሚፈጠሩ የጥራት ጉድለቶች ላይ ጥንቃቄ ማድረግ ይገባል ሲሉም አክለዋል። ለሉካንዳ አራጆች ከዚህ በኋላ የቆዳ ጥቅም ምን ያክል ዋጋ እንዳለው አውቀው ሲያርዱ በአገባብ ባለ ሁኔታ ቢጠቀሙና ለገበያም ለነጋዴውም ለራሱም ያለው ጥቅሜታ እንዳለው ቢሆን የተመረጠ ይሆናል የሚል ሐሳብ አለኝ። ዘገባው የእሱ ባለው ታሪኩ ነው።